ጥቁር ለምን ለበሱ? ምን ተፈጠረ? Ethiopian Orthodox Christians were killed in the RC region of Oromia, murdered over the span of just a few ቅጥፈት እናዳምጥና ኡስታዙ እየተናገሩ ያሉት ስለ እንስሳ ስለማረድ እንጂ የሰው ልጆችን ወይ ደግሞ ክርስቲያኖችን ስለማረድ አይደለም። የሞተን ሰው መብላትን ማለት ነው። ላይጁዙ አይፈቀድም። ወብኹሃ መጥበስ መልእክተኛው እንግዲህ በመጨረሻም እንደምትመለከቱት በይፋ ፊቱን አሳይቷል። ላለፉት 5 ዓመታት ያህል እንግዲህ ሰዎችን በማገዝ ሲረዳ የሚታወቀውና ሰሞኑ አሁን በዚህ ተነስቶ ባላደራው በቃኝ ደግነት እኔ የተቸገረ ሰው ማገዝ እዚህ ጋር ምን ተሰማው? እሱ በቃኝ ሲል የምር እኔ ሳይፉዬ አፋር ነበርኩኝ ያን ሰዓት ለአጋጣሚ በሄድኩበት ቀን ነው። ጠዋት ፖስት አድርጌያለሁ መንገድ ላይ እየሄድኩ ማለት ነው። አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል። ኔትወርክ ስልክ ምናምን ያደዋውላል የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴን መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ። ሰላም ውድ የተዋዱ ልጆች እንዴት ናችሁ? ደውለው አስረዱ ጉዳይ ሁሉንም እንደዚህ ነው የሚል አካውንት እንደ እግዚአብሔር ፍቃድ ለኔ አባባ ነው ይሆናል ኔኒንግ የሰራውላችሁ ከዛ ደግሞ ሰብስክራይብ በማድረግ እንግዳ ተቀበል ቤተሰብ ነው ላይክ ሼር እያደረጋችሁ ኮሜንት እየጻፋችሁ ቪዲዮ ባለው ተሰበረ ሌሎች ሰዎች ቢጠቀሙት ደግሞ ማለት ሁኔታው ማለት ነው። ግልጽ አደረጋችሁ እኔ እንኳን ሰው ነው እንዴት ነው ማስረዳው ራሱ ግራ ገባኝ። እንዳጋጣሚ ሆኖ ግን አባባን ሲታዘዙ ቪዲዮ ነበር። አሁን ወደ ቪዲዮ ረጅም ቪዲዮ ማለት ነው። ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሀል ላይ የማይገቡት ልታወጣ ትችላለህ። ልክ እንደዛ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ። ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡኝ። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም። ከዛ ምንድነው እሳቸው ይልቅ አንዴ ጀምረውታል። ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ሊባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቆም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ። ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል። አንገናኝም። በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት። አሁን ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩህ ያቺ ተስፋ ናት። ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀርም። የኔን ግምት አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ ሰዎች የቆሙልኝ። እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው። በጣም ነው ማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል ምንለው ማለት ነው። እና የምር ከፍቶኝ ነበር የምር። እና ይረጋጉ አባቴ እያልኩ ነበር እንደውም ሳወራቸው የነበረው በጣም በተደጋጋሚ። እኔ ከራሴ ልምድ ተነስቼ ባራዳ ቋንቋ ፌሱን እንሹፈው አይደል? ይሾፋን መጀመሪያ ዜና። ሰላም ጤና ይስጥልኝ። በዛሬው ዕለት ባልመጣ ደስ ይለኝ ነበር፣ ግን አንዳንድ ጉዳዮች አስገዳጅ ስለሆኑ ተመልሼ መጥቻለሁ። እዚህ ጋር የምታዩት ደግሞ ሁለት እባቦች አሉ። ይሄንን ጳጳሳቱ ይዙታል። ኦኬ። እንዲህ አይነት ነገር በክርስትና ህይወት ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ብሎ ሐዋርያቱን ሲያዛቸው እንዲህ አይነት ከልት ይዘው እንዲንቀሳቀሱ አላዘዘም። ዛሬ ጥቅምት 30 አሰቃቂ ሰበር መረጃ አለ። ዛሬም የደረሱልኝ ጥሪ አለ ከአርሲ። በትላንትናው ዕለት 9 ኦርቶዶክሳውያን ተገለዋል። በዚህ ወር ብቻ በጥቅምት ወር ብቻ 49 ኦርቶዶክሳውያን ተገለዋል። መስከረም ከገባ ጊዜ ጀምሮ ደግሞ 149 ሰዎች ሞተዋል። የደረሱልኝ ጥሪ ዛሬም ኦርቶዶክሳውያን እያቀረቡ ይገኛሉ። በዱሩ በገደሉ ነው ያሉት፣ ድረሱልኝ እያሉ ነው።
የህግ ከለላ እንዲያገኙ ሁላችንም የበኩላችንን እንወጣ። አትሰልቹ ኦርቶዶክሳውያን። ቪዲዮ እያስጠፉብን ስለሆነ በደንብ ሼር ኮፒ ሊንክ አድርጋችሁ ለሚመለከተው አካል አድርሱልን። ተራ ነገር ሼር ይደረጋል። እንኳን የእምነታችን ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው። ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ እየተናገሩ ያሉት ስለ እንስሳ ስለማረድ እንጂ የሰው ልጆችን ወይ ደግሞ ክርስቲያኖችን ስለማረድ አይደለም። ዲያቆኑ ግን አውቆ ቪዲዮን በመቁረጥ ክርስቲያኖችን ስለማረድ ነው ብሎ አስቀመጠ። ወይ ይሄ ዲያቆን እኛ ክርስቲያኖች እንስሳ ነን ብሎ ያስባል ወይ ደግሞ ለእግዚአብሔር ሲል ይዋሻል ማለት ነው። እሺ ማን ቀጣፊ እንደሆነ እንግዲህ በደንብ እናሳያችሁ። ሁላችሁም እንዳያጠፉት ኮፒ ሊንክ ሼር ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ይሄ ቪዲዮ ላይ ተቆራርጧል። ሰውየው የሚያወራው ስለ እንስሳ፣ ስለ በግ፣ ስለ ፍየል ነው ብሎ ብዙዎች በኮሜንት እንዲወጡ ቪዲዮ የሰሩ ሰዎች አሉ። እዚህ ጋር አይኑን አታጥፋው፣ አይኑን አታውጣው፣ አፍንጫውን አትቁረጠው፣ በእሳት አታቃጥለው እያለ የሚናገረው በጉንና ፍየሉ ነው። ካፊር ማለት በግና ፍየል ሆነ እንዴ? ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎርጎር፣ የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በእሳት ማቃጠል ከልክሏል እንጂ ስለ ሰው መግደል ክርስቲያኖችን ስለ መግደል አይደለም ብላችሁ አወራችሁ። ተቆራርጦ ነው አላችሁ። እንዲሁም በዚህን ሰዓት ክርስቲያኖች በሃይማኖታቸው ምክንያት ተለይቶ እየተገደሉ ስለ ጂሃድ ማስተማሩ ስለምን አስፈለገ? ጆሮውን አትቁረጡ፣ አፍንጫውን አትቁረጡ፣ አይኑን አታውጣው፣ ስጋውን አታቃጥለው፣ ግን ዝም ብለህ ግደለው ማለቱ ምን አስፈለገ? እንዲሁም እዚህ ጋራ ይሄሳ ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ብለህ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትል እኮ ሞተናል። እኛ በህይወት የለንም እኮ በህይወት ያለ መስዋዕት ነው ሙስሊም የለንም። ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባል ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው። በውስጥ እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ ወንድ ናቸው እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማንኛውም ይሄ የተጻፈ ነገር የምትቀይሯቸው መሪ እጉር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመች ወጥቻ ቃለሁ ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለን በሙሉ ገልላለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው መሆንበት። ጠብቅ። ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 ታቦ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እሺን ተቆራርጦ ነው ይሄሳ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር ኪዳር እንነሳበት። የቁም ሬሳ ናቸው። ምንም ይሁን የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። እሺም ተቆራርጦ ነው እንበል። ይሄስ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና አባይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሎ ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል። ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። በኮሜንት እየገባችሁ ክርስቲያኖች የሆናችሁ ሰዎች እውነት ነው ምንም አያረጉንም አያርዱንም እነሱ ሰላም ናቸው እያላችሁ ጽፉ የነበራችሁ እንኳን እናንተ ክርስቲያኖችን ይቅርና የራሱን እምነት ተከታይ እንዴት እንደሚያርድ ከራሳቸው መምህራን በደንብ እንስማስት። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ምንድነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። በሰላም ከኛ ጋር ተከባብሮ መኖር የሚፈልጉ ሙስሊሞች እንዳሉ ይሄ የታወቀ ሀቅ ነው። ሁለተኛው ነገር ግን ጽንፍ ይዘው ክርስቲያኖችን ከኢሳ ጋር ለማጥፋት የተነሱ አሉ። ምስክር ከመምህራኖቻቸው ይኸው። ኢስላም በወንበዴ አይመራም። ሻዕሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ
የነሻ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው። አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። በመጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም እና አይኤስ እንጠብቅላለሁ። ይሄ ቃዒዳ ይዘው ነው ወሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ ነው ታሪካቸው መግደል አይደል በየቦታው የሚገለው ማን ወሃቢ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢ ያስተምሩት ልትቆጠቡና ጥንቃቄ ልታደርጉ ይገባል። አለሁኝ እነዚህ ማስረጃዎች በቂ ናቸው። በኮሜንት እየገባችሁ ክርስቲያኑ ናችሁ እንደዛ ስትሳደቡና ውሸት ነው ብላችሁ ስትናገሩ የነበረው አንድ ቀን በራሳችሁ ይደርስና ታረጋግጣላችሁ። ሁለተኛ ነገር እነሱ ክርስቲያንን ስለማጥፋት እዚህ ሚዲያ ላይ ወጥቶ መናገር ካልፈሩ እኛ ደግሞ የነሱን ጉድ ማጋለጥ አንፈራ። በሰላም ተከባብረው መኖር የሚፈልጉ ሙስሊሞች እንዳሉ እናውቃለን። ግን ሊገል ሊያጠፋ ሀገርን ሊያወድም የመጣውን ግን ዝም ብለህ ቁጭ ብለህ አትመልከተው። ንቃ። ቤተክርስቲያንን ጠብቅ፣ ቤተሰብን ጠብቅ፣ ሀገርን አድን። ሊያጠፋ ነው የመጣ። የራሳቸው እምነት ተከታዮች ያጠፏቸዋል፣ ተጠንቀቁ፣ ንቁ እያሉን እኛ ግን አረ ምንም አያደርጉንም እያለን እንጃጃላለን። ስለዚህ ቤተክርስቲያንን ጠብቅ። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ይቆያል። እዚች ጋር ስሙ የኛ ፈቀድንበት ልክ አክል መይቸቲ አልአደሚ የሞተን ሰው መብላትን ማለት ነው። ላየጁዙ አይፈቀድም። ጠብኹሃ መጥበስ ጠብኹ ብሎ ማለት ጠብሶ መብላት አይፈቀድም። ወላ ሸዩሃ ይሄ ማለት መቀቀል ነው። ሁለቱም የጠብኹ የሚለው ሁለቱም ይዛል። ሸዩሃ ሊማ ፊ ዛሊከ ለምን ከተባለ ይሄ ጠብኽና ሸይኽ ስናደርገው ስንጠብሰው ወይም ስንቀቅለው ምን ስላለበት ነው? ሊማ ፊ ዛሊከ በዚህ ውስጥ ስላለበት ነው። ሚን ሀትኪ ሑርመቲሂ የሰውየውን ክብርን ማፍረስ ስላለበት ነው። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ብሏል አይደለ? የሰው ልጅ የተከበረ ስለሆነ ያ ክብሩ ማፍረስ ስላለበት ይሄ እንደ ሙጣር ሆኖ ለመብላት ቢገደድ ይሄ ሰውዬ ምን ማድረግ የለበትም? መጥበስና መቀቀል የለበትም ማለት ነው። ይሄ ካደረገ ምን አድርጓል ማለት ነው? ሑርማን አፍርሶታል ብሎ ማለት ነው። ግን እኔ ጠናኝ ይሄ ሲሉ ማለት ነው መብላቱ ላይ ያልከበደው እንዴት መጥበስና መቀቀል ነው ማለት ይከብዳል የሚለው ነው። አላኩል ያህል ያው ሑርማ ስላለው መጥበስና መቀቀል ይከብዳል እያለ ነው። ይሰማላ ሷላ እስቲ ሪፍሌክሽን ስጠን እስቲ አዳምሻ ምንድን ነው አሁን የሚባለው? የመጀመሪያው በነገራችን ላይ አንድ ነገር ማስቀመጥ እንፈልገው ነገር አለ። ጊዜ ላይ ሰው እንደዚህ አይነት ነገር ሲሰማ ምንድነው እኛ ጋር የተፈጠረውን ነገር እንደ ማስረጃ ልስጣችሁ። ያው ሪያሊቲውን ከሚወራው ጋር ማገናኘት አለብን አይደል? ጊዜ ላይ ምንድነው የተደረገው? ሊጀመር አካባቢ ጩኸት ነው የቀደመው። ድንጋይ ውርወራ፣ ጩኸት ምናምን። ከዛ ላይ ገጀራ ነው የወረደው ከመኪና ላይ። ይሄ ከእንትን እቺ አይዙዙ አላ ጫት ምናምን የሚያመላልሰው ከሱ ላይ አዳዲስ ገጀራ ምናምን ወረደ። እያየን እኔና ፋዘር ነን ቆመን ያየ ነው እና እንዳል ይወርዳል ምናምን። ከዛ ላይ ጩኸት ነው የቀደመው። ልብህ ላይ ሽብር መፍጠር ምናምን አላ የመጀመሪያ በጩኸቱ የሚክድ ይኖራል፣ የማይክድ ይኖራል። የሚቀጥለው ስቴፕ ላይ ስደርስ የሚቀጥለው መመታት ምናምን የሚለው እየቀጠለ ነው የሚሄደው። እነዚህ ሰዎች የመጀመሪያው ሰው እንዲፈራ የሚያደርጉ ነገሮችን ይጠቀማሉ። አንዳንድ ኩባ ላይ ምንድን ነው የተባለው? ጥሬ ስጋ የእንትን አርደው ሲበሉ እነዚህ የሰው ስጋን በሊታዎች መጡብን ምናምን ብለው ሮጡ ምናምን ነገር። ይሄ እንደዚህ አይነት ጨዋታ አይደለም፣ እቃቃ ጨዋታ አይደለም። አሁን እያወራ ያለው ሪለው ሰው እንበላለን እንቀቅላለን፣ ግን አትጥበሰው ቀቅለህ ግን ብላው ነው። ቃል በቃል ነው፣ እኛ አይደለም ያለው እያለ ነው ሰውየው። እነዚህ ሰዎች የመጀመሪያው ግን ማወቅ ያለብን ነገር ግን ምንድን ነው ስንል ሽብር ልብ ውስጥ ማስገባት ነው። የዲያብሎስም ትልቁ ስራ የነበረው ሽብር መክተት ነው። የጌዲዮን አይነት ጥንካሬ ሊኖረን ይገባል። ወደ ተራራው የሚወጣው ሰው ምን ያላለ መሆን መቻል አለበት? ያልፈራ መሆን አለበት። ተራራው ላይ እስከምንደርስ ድረስ የሚያስፈራ ነገር ሊኖር ይችል ይሆን?
እስከ ተራራው የሚወጣ ድል አድራጊ ነው። ልባችን ውስጥ አሁንም መግባት ያለበት ነገር ቢኖር እነንትና እንዲህ ያደርጋሉ የሚባል ይሄ ቀድሞ የሚሰራ ወሬ ቀበቶን እየፈታ ያለው በጣም ብዙ ሰው ነው። ሳትዋጋ ፈሪ መሆን ታውቃለህ ጊዜ ባለፈው ልክ እኔ እንደነገርኩ ሳወራ ሰምተኝ ከነበረ የሆነች ዝሆንን ትንሽ የሆነ አመጧትና በገመድ አስረው ቸነከሩት። ታገለች፣ ቀኑ ሙሉ ታገለች፣ ገመዱን ማንሳት አልቻለችም። ስለዚህ ዝሆኗ አመነች። አንገቷ ላይ የተንጠለጠለው ገመድ ነቅላው የማትሄደው እንደሆነ አመነች። ዝሆኒቷ አደገች። የያዛት ገመድ ቀጭን ነው፣ ትንሽዬ ነው። አድጋ እንኳን መሞከር አቁማለች። ለምን? ያኔ ቀኑን ሙሉ የታገለችው ያኛውን ገመድ ችንካሉ መንቀል ስላልቻለች እድሜ ዘመኗን መንቀል የማትችል ይመስላታል። እኛ ጋር እኮ ያለው እኮ በጠቅላላ እኮ በድፍረት ወጥቶ ለምን ገደልከኝ ብሎ ለመጠየቅ የሚፈራ ሆኗል እኮ። ይህን የሚያውቁ ሰዎች ደግሞ አሁን ምን ማድረግ ጀምሮ እንደዛ ነው እንዴ? ስለዚህ ምን ይሆን የእንትን ምንድን ነው ቀድሞ ይሄ ቪዲዮዎች ይውጡ፣ ቀድሞች ቪዲዮ ይለቀቁ፣ ቀድሞ ቪዲዮዎች ምን ይባል ይውጣ ምናምን እንደዚህ ይባል፣ ህዝቡ ላይ ሽብር ይፈጠር፣ ልቡ ላይ እንደዚህ የሚባል ነገር የለም። አሁን የሰማነው ነገር ይሄ ነው። ሰው መብላት ይቻላል፣ ግን ጠብሰህ አትብላው። ምን አድርገህ ቀቅለህ? ከዚህ በላይ ሌላ ምን የሚያስጠላ ነገር አለ? የብሩኬን ቢያሳይ ደግሞ ጥሩ ነበረ። ኢዜል እዛው መረጃው ስለሚያስቀምጠው በጽሁፍ ደረጃ አሁን እነዚህ ውስታዞች ናቸው ያወሩት። በጽሁፍ ደረጃ ብሩክ ጋር ግባና ዩቲዩብ ላይ አለ ሊንኩ ማስቀምጦላችኋል። እዛው ላይ መረጃው የት እንደምታገኙ ምናምን እዛው አስቀምጦላችኋል ዩቲዩብ ከስሩ ማለት ነው። የብሩኬ ብታሳየው ደግሞ ምርጥ ነው ማለት መረጃውም እዛ ስላለ እኮ በቴሌግራም ትልክልኛለሽ ይሻላል። የብሩኬ እዚሁ ሰርች አድርገው እንትን ላይ ዩቲዩብ ላይ እኮ ብሩኬ ብለህ ጻፍ በእንግሊዝኛ። እሺ ቆይ እንጨርሰው ይሄንን ወይስ ይቁ? እሺ እንደፈለግ እንጨርሰው ነው አለ ወይም ተኸየር ይምረጥ አለ። ከዛ ፊ ገይሪሂ ከዚህ ውጭ በይነ አክሊሂ ማለትም ይሄ የተፈለገ ፊ ገይሪሂ በይነ አክሊሂ ነይአል ማለት ይሄ ጥሬው ማለት ወገይሪሂ ወይም ደግሞ ከመተው ከሌላ ነገር ምርጫ ያድርግ እንጂ ይሄ መብላት ሲፈልግ ጠብሶና ቀቅሎ መብላት የለበትም። ይሄ መታወቅ ያለበት ያው የፍቅሃዎች ንግግር ነው እንጂ ቁርአን ሐዲስ ወይም እንትን አይደለም ነው። ሙጠር ከሆነ ነው። ከላይ ደግሞ ከፍ ብሎ ምን ይላል እንትኑ ህይወቱ አደጋ ውስጥ የሚጥለው ከሆነ ነው ይሄ የሚያደርገው። ሰፊ እንትን አወሩና ይህንን ራሱ የተፈቀደለት ህይወት ይጠፋል፣ በበሽታ ላይ በሽታ ይጨምርብኛል፣ መይታ ላይ ይህንን ሳይሆን የሞተ ነገር ምላት ላይ ማለት ነው። የሞተ ነገር ይቻላል ሲፈቅድ ሰውዬ ህይወት አደጋ ይደርሳል፣ እሞታለሁ ወይም በሽታ ይመጣብኛል ወይም ባለብኝ በጌታ ኢየሱስ ችግር ያመጣብኛል ማለት ኢዜል አሁን ይሄ ሰውዬ እያለ ያለው ለምሳሌ አሁን በታሪክ አጋጣሚ የማውቃቸው ነገሮች አሉ። ለምሳሌ አሁን በቅርብ ጊዜ አንድ ወንድማችን ከምስራቅ ሐረርጌ አካባቢ የነበረ ሃይማኖት እስልምና ሃይማኖት ተከታይ ነው። ይሄ በምንድን ነው የጣሊያኑ ባህር ላይ ከሶማሌዎቹ ጋር የሄደ ጊዜ ፈጁ ምናምን መርከባቸው ወደቀች፣ የሚበላውን ነገር አጣ። ከዛ ወዲያ የሞተውን ሰው ህይወቱን ለማስቀጠል መብላቱ ምናምን ተናገረ እና እስካሁን ድረስ እንደሚያስጠላው ምናምን ተናግሮ ነበረ። እነዚህ ሰዎች እያወሩ ያሉት እንደዚህ አይነት ነገር ነው ወይንስ ሌላ አይነት ነገር ነው እያወሩ ያሉት? ከሁለት አንጻር ልመልስልሽ። አንደኛ ሰርቫይቫል ይሄ እንዴት ነው የመኖር ጫና ውስጥ ከገቡ በቃ የመሞትና የመኖር ህይወት ውስጥ እዛ ውስጥ ከገቡ አንድ በሱ ነው። ሁለተኛ ግን ፈቃዱ ከሆነም ነው። ከሃይማኖት ውጭ ያለውን ሰው እንደዚህ ማድረግ በጣም ኖርማል ነገር ነው። ሁለተኛ መቀቀልና እሳት እንዳይነካው ነው የተባለው አይደል? እሳት ማለት የአላህ ቅጣት ብቻ ነው። ባይዘው ማቃጠል በጣም እንትን ነው። ግን ያቃጠሉ ሰዓት የሰላት ሰዓት አርፍዶ የሰገዱ ሰዎችን ቤት ውስጥ እንዳሉ አቃጥሏል ሰዎቹ። ግን ምንድነው እሳት የአላህ ቅጣት ብቻ ነው። ስለዚህ እሱ በእሳት ኩክ ማድረግም ሆነ መጥበሱ ክብርን ይነካል። የሚሻለው ጥሬው መብላት ነው። ጥሬውን ስትበላ የሚጨቃጨቁበት ነገር እኮ አንተ ደምህን ነው የሚያፈላ። የሚጨቃጨቁበት ጥሬውን ስትበላው
እንዴት ነው ፍሬሽ ከሆነ በጣም ካልበሰበሰው ስጋ፣ ምክንያቱም እሱ ጤናህን ይጎዳሃል፣ ለጤና እክል ይመጣል። ስለዚህ ከፍሬሹ ብላ ነው እንግዲህ ብትቀቅለው ኃጢአት ነው፣ ክብሩን ትነካለህ። በእሳት ብትጠብሰውም ችግር አለው። ስለዚህ ፍሬሹን ስትበላ ደግሞ ከደና ቦታ ነው። ሌላ በሽታ ይጨምርብኛል ብሎ የሰጋ እንደሆነ ነው ለሱ ለማትረፍ ሲል የሚያደርገው ደግሞ እንትን ነው፣ ድንበር ሳያልፍ ነው። እንትን ህይወቱ የሚያቆይበት አክል ቀድር ነው እንጂ ከዛ በላይ እንትን ማለት አይቻልም። ከፍ ማለት እስከሚጠግብ ድረስ እንትን ማለት የለበትም። ወላታ ሐላል ነገር ካገኘ ሐራሙን ያገኘ ስንቅ ራሱ ሰነቅ ይችላል። መንገድ ሲወጣ ለእንትኑ አክል ለሀዳውን አክል ይዞ ስንቅ ነው አድርጎ ሁላ ይዞ መውጣት ይችላል። ሉቅማ ክል አንድ ሉቅማ ቆንጆ ታፋ ምናምን ደንደን ያለ ቦታ ላይ ሸክታደርግማ። እሺ ኢዜሌ ከእናንተ መካከል አንድ ጭንቅላቱ የሚያስተውል የለም ወይ እያለ ነው እና እኔ ገብቶ ያስረዳል። እኔ አሁን ለመረዳት እየጣርኩ ነው፣ እያየኝ ነው፣ እየጠየቅኩ ነው ያለሁት። ምናልባት ይሄ ሰው ተርቦ ተጠምቶ ከሆነ ስለ እሱ ነው የሚያወራው፣ ስለምንድን ነው? ምን ይላልስ መጽሐፋቸው? ከየት አንጥቶት ነው የሚያወራው? ይህ መሰረት ነው። ስለዚህ ይህ ጉዳይ የእኛ ጉዳይ ነው፣ እኛን ይመለከታል የሚል ካለ የሚያወራው ሰው የእኛ ሰው አይደለም። እያወራ ያለው እስልምና ውስጥ ያለ ሰው ነው እየተናገረ ያለው የሚናገረው። ስለዚህ እሱ ማብራሪያ ያሰጥበታለሁ። እንደዛ አይደለም የተለቀቀው ቪዲዮ ይሄ አይደለም የምትሉን ካላችሁ አሁንም ቤቱ ክፍት ነው፣ ልኬልሃለሁ። ኤኬ ገብተህ እሱን በደንብ ታስረዳናለህ። እኔ አሁን ግን የሚመስለኝ እንደ ራሴ አሁንም ጥያቄ የምጠይቀው እስኪ ሁለት ሆነን እንሂድ እንበል። አሁን ይሄን እያወራ ያለው ሰውዬ ጋር አብረን ጉዞ እንሂድ ልበል። እዚህ ጋር ያለውን ሰውዬ አሁን እያወራ ያለው ማለት ነው ኢዜሌም የፊም ሩሃማም ትነግሩኛላችሁ። አብሮኝ እየሄደ ያለው ሰውዬ ይሄ ምግብ የሚባል ነገር ብናጣና በረሃ ውስጥ ብንወድቅና ኃይለኛ ረሃብ ቢደርስበት ሊሞት አካባቢ ቢደርስ ይሄ ሰውዬ ሰው ቀድሞ እኔን ነው የሚበላኝ ማለት ነው? እኔን ይገለኛል ማለት ነው? ሐላል ከሆነ ናግባ ኤኬ ናግባና አስረዳ ምን ማለት እንደሆነ። የኛ ቪዲዮ ነው እያየን ያለ ነው። ይሄ እንደዚህ አይደለም ካልክ ግባና አስረዳ። ካልሆነ ግን እኔ ከመቀበል ወደኋላ አልልም። እየሰማሁት ያለሁት ነገር ሙሉ በማስረጃ ስለሆነ ሰው ለማስረጃው ክርክር የምታቀርብ ከሆነ ገብተህ ይሄ አይደለም እንዲህ ማለት አይደለም እንደዚህ የሚባል የለም አናውቀው ምናምን ብለህ ማስረጃ ማቅረብ ከቻልክ ትችላለህ። ዩካን እኔ ግን አሁን ከዚህ ሰውዬ ጋር አብሬው አልሄድም። አሁን ይሄን የሚያወራው ሰውዬ እሱና እሱን የሚመስሉ ሰዎች ጋር አሁን ጉዞ ላልሄድ ነው ማለት ነው። እፈራለሁ። ከቫምፓየር ላይ ይቻላል በረሃውን አብረን እንሻገር እንደዚህ ነገር አይሰራም። አዳምሻ ብትተወው ይሻላል። አሁን ያልከው ምሳሌ ለአንተ አይሰራም። ቀርጠፍጠፍ አድርጎ ይበላል። ግን ቀጫጫ አንተ የምትበላ አይነት አይደለም። ሰላም ጤና ይስጥልኝ። በዛሬው ዕለት ባልመጣ ደስ ይለኝ ነበር፣ ግን አንዳንድ ጉዳዮች አስገዳጅ ስለሆኑ ተመልሼ መጥቻለሁኝ። ጀጁ ወረዳ ላይ ስብሰባ ነበረ። የሃይማኖት ተቋማትን እዛ አካባቢ ያለው የሃይማኖት አባቶችን ሰብስቤ አወያየሁኝ ይላል። እንደምትመለከቱት እነኚህ ናቸው እንግዲህ ኦርቶዶክሱን ወክለው የሃይማኖት አባቶች፣ ሙስሊሞችም ክርስቲያኖችም ተሰበሰቡ የተባለው ይሄ ክርስቲያን የወከለ ሰው ውስጥ ይታያቸዋል። ግን መንግስት ግን እያለ ያለው በማህበራዊ ሚዲያ እየፖስት ያለው ምንድን ነው? ጀጁ ላይ የሚገኙ ከሁለቱም እምነት ተቋማት ከሙስልምናም ከክርስትና ያሉ ተቋማትን እዛ ያሉ ምዕመናንን ሰብስቦ እንዳወያየ ከዛ ደግሞ እዛ ላይ ሀገር ላይ ሰላም እንደሆነ እየተናገርን ያለው እውነት ይሄ የኦርቶዶክሳውያን ተወካዮች ያሉ ይመስላችኋል? እውነት እዚህ ፎቶ ውስጥ ኦርቶዶክሳውያን ያሉ? እንዲህ ነው እየተጫወተ ያለው። ሙሉ ለሙሉ ከክርስትና የጸዳ ማህበረሰብ ከክርስትና የጸዳ ወረዳዎችን ቀበሌዎችን እየፈጠሩ ደግሞ በፎቶ ስለማይዋሽ እንደምትመለከታቸው ከሃይማኖት አባቶች ጋር እንደተወያዩ አድርጎ ደግሞ ይነግሩናል። እየተወያዩ ያሉት ከየትኛው ሃይማኖት አባቶች ጋር እንደሆነ ፍርዱን ለእናንተ ልተው። How many more people have to die before the world pays attention? In October 2025, more than 25 Ethiopian Orthodox Christians were killed in the RC region of Oromia, murdered over the span of just a few days because of their faith. Families attacked, churches burned, lives taken, while most of the world never even hears their names. What's most disturbing is these are not just isolated events. Similar massacres have happened in the region of Zikwala, Jijjiga, Arabagugu, and other regions across Ethiopia. The Ethiopian Orthodox Tewahedo Church, one of the oldest Christian churches in the world, has confirmed these killings through its Holy Synod.
But the violence continues year after year with little international response. Ethiopia is a land in East Africa, a nation of over 130 million people, home to more than 80 ethnic groups. ጥቁር ለምን ለበሱ ምን ተፈጠረ ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት ምክንያቱም የሚሞተው ሰው ነው ሰው እየተገደለ ነው በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት ይህ ነገር መቼ ነው የሚያበቃው የሚመለከተው አካል መንግስት የጸጥታ አካላት ሁሉም እንግዲህ የእምነት ተቋማት ይህ ነገር አፋጣኝ መልስ መስጠት አለባቸው እናንተም ይህን ቪዲዮ ሪፖስት ኮፒ ሊንክ ሼር በማድረግ ለአርሲ ክርስቲያኖች ለአርሲ ኦርቶዶክሳውያን ድምጽ እንኑንላቸው ሞታቸው መገደላቸው ይበቃል ባራዳ ቋንቋ ፌሱን እንሹፈው አይደል ይሾፍ ባን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብያሰብኩና ታውቁት ስንት አመት ነው እንደዚህ ፊት እንደበቀ የሰራው እንዳልኩ በትክክል አይታወቅም በአመት ደረጃ እስከ 5 አመት ድረስ ምን ያህል ሰዎችን አገዝክ አላቅም ሲወቃቸው ነው 5 አመት ማካገለገልክ ከሪውን ደግሞ ፊቱና አንተን ናፍቀዋል እኔን ሰልችተዋል ስለዚህ እኔ ሸፈን ደብቁት ማለት እሺ ሰይፉ እኔ ሸፈን መልእክተኛው እንግዲህ በመጨረሻም እንደምትመለከቱት በይፋ ፊቱን አሳይቷል ላለፉት 5 አመታት ያህል እንግዲህ ሰዎችን በማገዝ ሲረዳ የሚታወቀውና ስሙ ውዝግብን ፈጥሮ የነበረው መልእክተኛው በሚል ስም የሚታወቀው እንግዲህ ወንድማችን በመጨረሻም ሰይፉ ላይ ቀርቦ ዛሬ ምሽት እንግዲህ በይፋ ፊቱን አሳይቷል እስካሁን እንግዲህ ያላየነው በድብቅ የምናቀው በድብቅ ሰዎችን ሲረዳ የምናቀው መልእክተኛው ማለት እንግዲህ ይህ ነው ማለት ነው እናንተስ እንግዲህ ስለ መልእክተኛው ምን ትላላችሁ ሐሳባችሁን አጋሩ ፎሎ ማድረጋችሁ ዳረሱ ፊት ነው እዚህ ጋር የምትመለከቱት ኦኬ እዚህ ጋር የምታዩት ደግሞ ሁለት እባቦች አሉ ይሄንን ጳጳሳቱ ይዙታል ኦኬ እንዲህ አይነት ነገር በክርስትና ህይወት ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ብሎ ሐዋርያቱን ሲያዛቸው እንዲህ አይነት ከልት ይዘው እንዲንቀሳቀሱ አላዘዘም ይሄ በኦርቶዶክሱ ዓለም የምናየው ነገር ነው ወንጌሉን ሰንጥቆት ያልፋል ይሄን ሰንጥቆት ያልፋል እዚህ ጋር 5 ጣቶችን ይሄ እግር የሚመስሉ 5 ጣቶችን ትመለከታላችሁ እነዚህ 5 ጣቶች የሰው እግር ነው የሚመስሉት ተዘርግቶ የቆመ የሰው እግር ነው የሚመስሉት ከዛ በዙሪያው የስንዴ የወይን ምናምን እንትን ታያላችሁ እና 2 መላእክት አሉ ዘንባባ የያዙ 2 መላእክት አሉ እነዚህ 2 መላእክት እባቡን ነው የያዙት ዘንጉን ነው የያዙት ኦኬ ሁለቱን እባቦች ነው የያዙት ደግሞ እባቡ ያለበት ዘንግ ይሄ ወንጌል የሚለውን ወግቶ ነው የቆመው ወንጌል የሚለውን ወግቶ በደንብ አስተውለ ስማኝ ወንድም በደንብ አስተውለ ስማኝ ኦኬ ወግቶ ከጎን በኩል ደግሞ ያለውን ነገር ተመልከቱ ይሄንን እስከዚህ ድረስ ካያያዛችሁት ሌላ ክንፍ የሚመስል ነገር ነው የሚወጣው ኦኬ በዚህም በኩል ያለውን ክንፍ የሚመስል ነገር ማውጣት እንችላለን ማለት ነው ኦኬ እነሱ የራሳቸው ትርጉም ሊሰጡት ይችላሉ አይኑ የራሳቸው የሆነ ትርጉም ሊሰጡት ይችላሉ እባቡንም የሚሰጡት ስም አለ በትሩንም የሚሰጡት ስም አለ እግሩንም የሚሰጡት ስም አለ ግን ይሄ በትክክል የቆመ በጥቁር የተሳለ የመናፍስቱን ዓለም የሚወክል አካል ነው ማየው እዚህ ውስጥ የኢየሱስ ስም ነው እንደውም በጨለማ ሲያደርጉት በዳርክ ሲያደርጉት የበለጠ እንዲገባችሁ ያደርጋል ማለት ነው ይሄንን ነገር ካወቅኩኝ በኋላ ሌሎች ስዕሎችን በተለይም the angel of death የተባሉ የሚጠሩ በምድር ላይ ከዚህ በተለይም ከዘጻት ጋራ ከእስራኤል ህዝብ ከግብጽ መውጣት ጋራ ተያይዞ የሞት መልአክን የሚስሉበት መንገድ አለ እና ያንን ፒክቸር ነው የሚሰጣችሁ ክንፉን ጭምር ጥቁረቱንና የያዘውን ነገር ስትመለከቱ
እዚህ ጋር ያለውን ያመጣዋል ማለት ነው። እቺን ቅንፍ ተመልከቷት። እዚህ ጋር የምትንቀሳቀሰዋን ነገር ተመልከቷት። ይሄ የሞት መንፈስ፣ ይሄ ጠቋር መንፈስ። እዚህ ጋር የምታየው ቀንዳም ሰው ምንድነው ሊሉን የሚችሉት? መልስ ካላቸው መልስ ይስጡ። በቃ ይሄንን ቻሌንጅ እኔ ማቅረብ ስለፈለኩ መቼም ብዙ ነገር ነው የሚናገሩት አውቃለሁኝ፣ ግን ለዚህ ምላሽ ካላቸው ይሰጡናል። ኦኬ እዚህ ጋር የምታዩት የሞት መንፈስ ኦኬ እንዳለ ይሄ የዚህን አያያዝ ተመልከቱ። ይሄ በቸርቾችም ላይ ለጥፈውታል፣ ጥቁርም እንዲለብስ አድርገዋል። ኦኬ ይህንን ስትመለከቱ እዚህ ጋር ያለውን ቅድም የሳልኩላችሁን ነገር ነው የሚያሳየው። የክንፉ አወራረድ ተመልከቱ። ውስጡ ያለውን በጥቁር ያለውን ቅርጽ ተመልከቱ። እዚህ ጋር የምትመለከቱት ይሄ እዚህ ስዕል ላይ የምትመለከቱትና አሁን በማሳያችሁ ፊት ለፊት ላይ ባለው መካከል ምንም ልዩነት የለም። የከለር ልዩነት ካልሆነ በስተቀር ምንም ልዩነት አታዩ። ቅርጹን የጠበቀ ነገር ነው የምታዩት። ወንጌሉን ወግቶ የቆመው እባብ ኦኬ ራሱን የቻለ ትርጉም አለ። በምንም አይነት መንገድ እባብ ወንጌል ወግቶ እንዲቆም ሊደረግ የሚችልበት አሰራርና አግባብ የለም። የጠለቀው የጥልቁ የመናፍስቱ ዓለም ምሪትና ከዛ መንግስት ጋር የተገናኘ አይነት አካሄድና አሰራር ከሌለ በምንም አይነት መንገድና ጎዳና ያ ይሄ በትር ማለት ነው እባቡ ያለበት በትር ወንጌሉን ወግቶ እንዲቆም ሊደረግ አይችልም። ይሄ ጣት ነው 5 ስትቆጥረው ማለት ነው። እዚህ ጋር የምትመለከቱት ጣት እግር ነው። ኦኬ ይሄም እዚህ ጋር የምታየው ባለ ጭሬ ባለ ቆንጨራ የሞት መንፈስ እንዲህ ባለ መንገድ ነው የሚገለጠው። አሁን ይሄንንና የእባቡን ሁኔታ ደግሞ በዚህ ዘመን በአሜሪካ ውስጥ የአጋንንትን አምልኮ በምድር ዙሪያ እስታቹ አስቀምጠው ማምለክ ጀምረዋል። ያንን የሚመሳሰል እዛ እስታቹ ላይ ያለ ጳጳሳት የሚይዙት አሁንም ኦርቶዶክስ አርማ ላይ የምናየው የእባብ ቅርጽ በእነዚህ ጣዖታት ላይ ተገልጦ እንመለከታለን። ተመልከቱ። ይሄን ሆዱ ላይ የምትመለከቱት ተመልከቱ። ይሄ ሁለት እባቦች እዚህ ጋር ተመልከቱ። ሁለት እባቦች ተጠምጥሞ በትር ላይ ዘንግ ላይ ነው የምታዩቸው። the same thing ነው። እዚህ ጳጳሱ የሚይዙት መስቀል ላይ የምትመለከቱት እባብ ነው፣ የሚናተፉ እባቦች ሁለት። በደንብ አስተውላችሁ እዚህ ጋር የምታዩት እባብ እና ጳጳሳት የሚይዙት እባብ አቡነ ማቲያስ ብቻ አይደለም፣ በሙሉ ጳጳሳት የሚይዙት ይሄንን ነው። የግብጾቹም ይይዙታል፣ የሌሎቹም። አሁን እንዲህ አይነት ነገር ማን ነው ያስተማራችሁ? በየትኛው የወንጌል ክፍል ታዘዛችሁ? እንደውም እኮ ጌታ ኢየሱስ የሚለው በማቴዎስ ወንጌል ምዕራፍ 10 ላይ በትር በእጃችሁ አትያዙ፣ እንኳን አይደለም እባብ የተጠመጠመበት ዝም ብሎ ተራ በትር እንኳን አትያዙ፣ ትርፍ ጫማ ምናምን አትያዙ። መነኩሴ ነኝ ለክርስቶስ ነው የምኖረው ካለ እንኳን አይደለም ባለ እባብ ምንም አይነት በትር መያዝ የለበት። የማቴዎስ ወንጌል ምዕራፍ 10 ማስረጃችን አትያዙ ብለዋል ክርስቶስ፣ እንኳን አይደለም ባለ እባቡ። ይሄን ስታየው የተጠመጠመ እባብ አሁን በአሜሪካ ምድር ቴምፕል እየተሰራለት ያለ ስታቹ ነው። ይሄ ሐውልት ነው። ደጎት እያሉ የሚጠሩት ይሄንን ሲ ሌላኛው ምስሉ ላይ የዚሁ ምስል ላይ በደንብ የምታዩት ይሄንን ነው። ተመልከቱ። እባቡን በትክክል ያሳያል። ጎላል አድርገው ሻማ ይበራለታል። የተለየ ቅርጽ በክርስትና እምነት ውስጥ የተለየ ቅርጽ አድርጎ ስታቹ አድርጎ የሚያዝ ነገር ይዞ መውጣት ከልት ነው። እግዚአብሔር የሚያከብር አይደለም። የጥልቁ አሰራር እንደሆነ እንዲገባ ነው ወንድሜ። በደንብ ስማ። ይሄ እዚህ የምትመለከተው እባብ እና ፓትርያርኩ እዚህ ጋር የምታየው የያዙት አንድ አይነት ስፒሪት ነው። አንድ አይነት የእባብ መንፈስ በኢየሱስ ስም የተወጋ የወንድሞቻችን ከሳሽ ተጥሏል ይላል የዮሐንስ ራእይ ምዕራፍ 12 ላይ ስታነብ አብረን ተጥሏል። የወንድሞቻችን ከሳሽ እሱም የቀደመው እባብ ዘንዶ የቀደመው እባብ ይለዋል። ደግሞ ኮሜንት ሲጻፍ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት ይላል ክርስቶስ። ኮሜንት ላይ አስቀምጡ። ይሄንን የእባብ ምልክት አድርጎ አንድ የእምነት ድርጅት ክርስትና በሚል ስም ማሟረት አይችልም። ደስ ይለኛል። በእናንተም ቃል ሕይወትን ያሰማልኝ። እስካሁን አብራችሁ ቆይታ ስላደረጋችሁ ከልብ አመሰግናለሁ። ትዝታው ሳሙኤል ለጠየቀው ጥያቄ ለተናገረው ንግግር ያው መልስ የሚሆን ቪዲዮን አዘጋጅቻለሁና ይህን የምታዩት ቪዲዮ ተጭናችሁ ተጠቀሙበታላችሁ። ሁሉ እግዚአብሔር ፕሮግራሙ ችግርን የሚቀርፍ ኢንሰኒቲ አሜን። ህብረተሰቡን ባለማወቅ ወደ ምስጢራዊ ሴራ የሚያስገባ መሆኑን ደርሼበታለሁ። እሱ ምን መሰለህ?
አሁን ለምሳሌ ከፕሮግራሙ መጣ የምን ሴራ ልክ ፕሮግራሙ ሲጀምር ለምን 3 ጊዜ ነበር። ልብ ብለህ አዳምጠኝ። 3 ጊዜ። ትልቁ ምስጢር ያለው እዚህ ጋር ለ የምትለዋን ፊደል ከሀ ጀምረን ወደ ታች ስናነባት ሁለተኛ ፊደል ሆነ እናገኛታለን። ለምን የሚለውን ፊደል 3 ጊዜ ሲጠራው ለን 3 ጊዜ ይጠራታል። 3ን 2 ጊዜ ስናበዛው ስንት ሆነ? 6። ከዛ በመቀጠል መ ሙ ሚ ማ ሜ ም ስንቆጥራ ስንት ሆነች? 6ኛ ፊደል ላይ እናገኛታለን። ምን ስናነባት ደግሞ እዛው 6ኛ ፊደል ላይ እናገኛታለን። ስለዚህ 6ን ስንት ጊዜ ይሏል? 3 ጊዜ። ይሄ ማለት እንግዲህ ምንድነው? 666 የሚለውን ቁጥር በእጃዙር የትውልድ አይምሮ ውስጥ እየቀረጸ ነው። ይሄ ደግሞ እጅግ በጣም አስነዋሪና በጣም የሚያሳፍር ያለው ነገር ግን ገብቶሻል? አዎ ኢሉሚናቲ ነህ እያለ እኔ ለምን ደግሞ አለው እንደ ይሄን ነገር እንዴት እኔ ምን ቃልስ ሰውየው ሲያወራ ግን የሆነ ስሜት የሚሰጥ ነገር አለው። አረ ስሜት ሰጠሽ? ነገር ነው አመንሽው ማለት ነው። አንቺም አምነሽዋል ማለት እኮ ነው። ወይ በስዬ ለኔ ናል አልኩህም አልሽ እንጂ አልሽ። ይኸው ፊትሽ እኮ ያስታውቃል። ፊትሽ ላይ ያለው ጥርጣሬ እኮ ያስታውቃል። ምን ሆነ ፊቴ በስዬ ደግሞ እንዴ ንቃተውም እንደ የፈለገውን ይበል።